السلام عليكم ورحمة الله وبركاته. እንዴት እናግባ እንዴትስ እንዳር የሚለው ሁለቱም ጥያቄዎች የሚመልስ ረሱል ሰለላሁ ዐለይሂ ወሰለም ያለው من جاء منكم من ترضى دينكم وأخلاق فليزوجه ረሱል ሰለላሁ ዐለይሂ ወሰለም ያለው ከመካከላቸው አንዳችሁ ዲን አንድ አኽላቁ ሁለት ያማረች ከመጣ አትመልሱ ይላሉ፣ ዳሩ ይላሉ። እንዳያመልጧችሁ ሚሊዮነሮች ናቸው ይላል፣ ቢሊዮነሮች ናቸው ይላል አላህ Subhanahu Wa Ta'ala እነዚህ ሰው። ምክንያቱም ወኢን ኩንቱም ፉቀራ የኩንሂሙላህ ብሏቸዋልና ማለት ነው። እነዚህ ሰዎች ደሃ ብትሆኑም አከብራቸዋለሁ ብሏቸዋል። ለአኺራቸውም ቃል ተገብቶላቸዋል። ኢዘን الطيبين للطيبات الصالحين للصالحات እና መልካምን ከመልካም ጠይብን ከጠይብ ጋር አላህ Subhanahu Wa Ta'ala እንድንገናኝ አዟል ማለት ነው። ኢዘን ቤተሰብ የምታገቡት ወንድም እህቶቼ ስናጠና ይሄን ሁለት ነገሮች ትኩረት እናደርግ። ይሄን ካደረግን ኢንሻአላህ ሁለተኛዋ ጀነት ዱንያ ላይ ቤታችሁን ታረጋላችሁ ማለት ነው። ኢዘን ይሄ ከሆነ ሌላ የሚጣኑ ብዙ ነገሮች ይኖራሉ። ነገር ግን ዋናው አህም ብላችሁ የምትሉት ነገር እነዚህ ሁለቶች ናቸው። እነዚህ ሁለት ነገሮች ከሌሉ አንዳቸው እንኳን ከሌሉ አስቸጋሪ ናቸው። ህይወት በጣም አስቸጋሪ ነው የምትሆነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ተሪበት የዳክ እንዳሉት አንደኛው እርግማን፣ ሁለተኛው ደግሞ ምንድነው በቃ ዱንያ ላይ ምን ያህል የጨምላቃ ህይወት እንደምታሳልፉ የሚናገር ነው። አሰቃቂ የሆነና ሁልጊዜም ደስታ የሌለበት ህይወት ነው ማለት ነው። ስለዚህ ሰውየው ዲን ካለው አኽላቅ ሊኖረው ይገባል። አኽላቅ ካለው ደግሞ ዲን ሊኖረው ይገባል። ሁለቱ ነገሮች የተያያዙ ናቸው። ዲን ኑሮት አኽላቅ ከሌለው ምንም ነገር ዋጋ የለውም ማለት ነው። አኽላቅ ኑሮት ማሻአላህ ይሄ ሰው አኽላቅ አለው፣ ዲን ከሌለው ዋጋ የለውም ማለት ነው። مثل الكافر እንደማለት ነው። ለምሳሌ ካፊሮች አኽላቃቸው በጣም አመለሰና ይናገኛል። ነገር ግን አላህ Subhanahu Wa Ta'ala خالدين فيها النار يعني በዛች ሰዓት ውስጥ ዘውታሪ መሆናቸው መስክረዋል። ኢዘን ከአኽላቃቸው ጋር ምን ያስፈልጋቸዋል? ዲን ያስፈልጋቸዋል ማለት ነው። ዲን ኑሮት አኽላቅ የለውም፣ ያውቃል፣ ነገር ግን አጥፊ ነው። هل يستوي الذين يعلمون والذين لا يعلمون إلى الله سبحانه وتعالى አዋቂና አላዋቂዎች እኩል ናቸው ነው ሲያጠፉ አይደለም። وهذه بالله